እንደምናላችሁ የዜና 08 ተመልካቾቻችን የዕለቱን ዜናዎች ይዘንላችሁ መጥተናል። የሆርሙዝ ሰርጥን መዘጋት ተከትሎ በአሜሪካና በኢራን መካከል ያለው ፍጥጫ ጦርነቱን የባስ እያባባሰው ይገኛል። የኢራን ባለስልጣናት የሆርሙዝ ሰርጥን ለተወሰኑ የነዳጅ ጫኝ መርከቦች ክፍት ለማድረግ እያሰቡ ነው። በኢትዮ ኤርትራ ድንበር ላይ የታየው የጦርነት ደመና ሀገሪቱን ዳግም ወደ አስከፊ ቀውስ ሊከታት እንደሚችል ተሰግቷል። በዩክሬናውያን ላይ የተፈጸመው የመርፌ ምርመራና የህግ ጥሰት የዛሬ አበይት ዜናዎቻችን ናቸው። በቀጣዮቹ 8 ደቂቃዎች የእነዚህን አበይት ዜናዎች ትንታኔ፣ አዳዲስ ክስተቶች፣ ኢኮኖሚ፣ ቴክኖሎጂና ሌሎች ጠቃሚ መረጃዎችን እናደርሳችኋለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። በመካከለኛው ምስራቅ ያለውን ጦርነት ተከትሎ የኢራን ባለስልጣናት የሆርሙዝ ሰርጥን ለተወሰኑ የነዳጅ ጫኝ መርከቦች ክፍት ለማድረግ እያሰበች ነው። ሆኖም ይህ የሚፈቀደው የነዳጅ ግብይቱ በቻይናው ገንዘብ በዩዋን ከተፈጸመ ብቻ እንደሆነ ተገልጿል። ይህ እርምጃ አሜሪካ በዶላር ግብይት ላይ የምታደርገውን የበላይነት ለመገዳደርና በኢራን ላይ የተጣለውን ማዕቀብ ለመተላለፍ የታለመ እንደሆነ ተነግሯል። ቻይና ከኢራን ጋር ያላትን የ25 ዓመት የስትራቴጂክ ትብብር መነሻ በማድረግ መርከቦቿ በሰርጡ በሰላም እንዲያልፉ ከቴሄራን ጋር በሚስጥር እየተደራደረች መሆኑ ታውቋል። ቻይና ከምታስገባው ነዳጅ 45 በመቶ በዚህ ሰርጥ የሚያልፍ በመሆኑ የሰርጡ መዘጋት በኢኮኖሚዋ ላይ ከፍተኛ ጫናን ፈጥሮባታል። እስካሁን ባለው መረጃ አይረን ሜይደን የተሰኘችው የቻይና የነዳጅ መርከብ በሰርጡ በሰላም ማለፏ ለሌሎች መርከቦች አረንጓዴ መብራት ሆኖ ታይቷል። ኢራን ከቻይና በተጨማሪ ስማቸው ያልተጠቀሰ 8 ሀገራት ነዳጅን በዩዋን እንዲገዙና መርከቦቻቸው በሆርሙዝ ሰርጥ እንዲያልፉ ጥሪ ማቅረቧ ተሰምቷል። ይህም በአሜሪካና በአጋሮቿ ላይ የሚደረግ የኢኮኖሚ ጦርነት ተደርጎ ተወስዷል። የፓኪስታንና የህንድ መርከቦችን በኢራን የባህር ዳርቻዎች በኩል በቅርብ ርቀት እንዲያልፉ ፈቃድ ማግኘታቸው ተዘግቧል። በሌላ በኩል ዋይት ሀውስ ይህንን የኢራን የዩዋን ጨዋታ የዓለም የገንዘብ ስርዓት ለማናጋት የታለመ ነው ሲል ኮንኖታል። ፕሬዚዳንት ዶናልድ ትራምፕ ሰርጡን በኃይል ለማስከፈት የባህር ኃይል ጥምረት እንዲመሰረት መጠየቅ ብቻም ሳይሆን በሆርሙዝ ሰርጥ ያለውን የደህንነት ስጋት ለመከላከል ኔቶ አብሮ ባለመስራቱ የወረቀት ነብር ሲሉ ተችተዋል። ሆኖም ግን እስካሁን ጥሪውን የተቀበለ ሀገር የለም። ይልቁንም የነዳጅ ዋጋ በአንድ በርሜል $200 ሊደርስ ይችላል የሚለው ስጋት በዓለም አቀፍ ገበያ ላይ ነግሷል። በትግራይ ክልል ያለው የጤና ስርዓት መፈራረስና በኢትዮ ኤርትራ ድንበር ላይ የታየው የጦርነት ደመና ሀገሪቱን ዳግም ወደ አስከፊ ቀውስ ሊከታት እንደሚችል ተሰግቷል። በትግራይ ክልል ጊዜያዊ አስተዳደር በኩል የወጣው መረጃ እንደሚያመለክተው የመድኃኒትና የነዳጅ እጥረት የጤና ተቋማትን አገልግሎት አግዷል። በአድዋና ሂጻጽ መጠለያዎች ውስጥ በመቶዎች የሚቆጠሩ ወገኖቻችን በሕክምና እጥረት ህይወታቸው ማለፉ ተሰምቷል። በሌላ በኩል በኢትዮጵያና በኤርትራ በኩል ያለው ዲፕሎማሲያዊ ግንኙነት እየሻከረ መምጣቱን ተከትሎ በድንበር አካባቢዎች የሰራዊትና የከባድ መሳሪያዎች ክምችት መታየቱ በህዝቡ ዘንድ ከፍተኛ ስጋትን ፈጥሯል። ኢትዮጵያ የቀይ ባህር በር የማግኘት ፍላጎቷን በይፋ መግለጿን ተከትሎ በአስመራና በአዲስ አበባ መካከል ያለው የቃላት ጦርነት ተካሯል። በሰሜን ኢትዮጵያ ድንበር አካባቢ ያሉ የኤርትራ ጦር እንቅስቃሴ መጨመሩን እየገለጹ ይገኛሉ። እንደ ክራይሲስ ግሩፕ ያሉ ዓለም አቀፍ የጥናት ተቋማት ሁኔታው ወደ ከፍተኛ ጦርነት እንዳያመራ ስጋታቸውን ገልጸዋል። ይህ ደግሞ ገና ከጦርነት እያገገመ ባለው የሰሜኑ የሀገሪቱ ክፍል ዳግም ሰብአዊ ቀውስ ሊያስከትል ይችላል ተብሎ ተፈርቷል። ከ50 ዓመታት በኋላ ለመጀመሪያ ጊዜ በኢየሩሳሌም ጥቁር ኢድ ተከብሮ አልፏል። በትላንትናው ዕለት በመላው ዓለም የኢድ አልፈጥር በዓል በደስታ ሲከበር ቢውልም በጦርነት ውስጥ በምትገኘው ኢየሩሳሌም ግን በዓሉ በለቅሶና በሐዘን የታጀበ ነበር። ከ1967 ወዲህ ለመጀመሪያ ጊዜ የአልአቅሷ መስጊድ በኢድ ቀን ዝግ ሆኖ ውሏል። የእስራኤል ባለስልጣናት ከኢራን ጋር ካለው ጦርነት ጋር ተያይዞ ለጸጥታ ጥንቃቄ ነው በሚል ሰበብ ትላንትና በኢድ ዕለት መስጊዱን ለምዕመናን ዝግ አድርገውታል። ፍልስጤማውያን ይህንን ድርጊት በሃይማኖታዊ ነጻነት ላይ የተሰነዘረ ጥቃትና የእስልምናን ማንነት የማጥፋት ስልታዊ ዘመቻ ነው ሲሉ እየኮነኑት ይገኛሉ። ትላንት በመቶ ሺዎች የሚቆጠሩ ምዕመናን ወደ ቅዱሱ ስፍራ እንዳይገቡ በመከልከላቸው በኢየሩሳሌም ጎዳናዎች ላይ በታጠቁ የጸጥታ ኃይሎች ተከበው ለመስገድ ተገደዋል። የእስራኤል ፖሊስ ለደህንነት ሲባል ነው ቢልም በከተማው ሌሎች የሃይማኖት አባላት ያለምንም ገደብ መከበራቸው ግን ድርጊቱ
ሙስሊሙን ማህበረሰብ ብቻ ያነጣጠረ መሆኑን ያሳያል ተብሏል። የአረብ ሊግና የፍልስጤም ባለስልጣናት እስራኤል ታሪካዊውን ይዞታ ለመቀየርና መስጊዱን ከሙስሊሙ ዓለም ለመለየት እየሰራች ነው ሲሉ አስጠንቅቀዋል። ይህም ድርጊት በመላው ዓለም በሚገኙ 2 ቢሊዮን ሙስሊሞች ዘንድ ከፍተኛ ቁጣን ቀስቅሶ አድሯል። በእስራኤል በሚኖሩ ሙስሊሞች ዘንድም በዓሉ በጸሎትና በለቅሶ ታስቦ የዋለ ሲሆን ዓለም አቀፉ ማህበረሰብም በአስቸኳይ ጣልቃ እንዲገቡ ጥሪ እያቀረበ ይገኛል። ሚስጥር ለማውጣት ተብሎ በግዳጅ የሚሰጥ መርፌ በ21ኛው ክፍለ ዘመን በዲሞክራሲያዊቷ አውሮፓ መሃል እንዲህ አይነት የኬጂቢ ዘመን የጭካኔ ምርመራ ይፈጸማል ብሎ ማን ይገምታል? በሃንጋሪ ቁጥጥር ስር በነበሩ 7 ዩክሬናውያን ላይ የተፈጸመው ነገር ግን ዓለምን እያነጋገረ ይገኛል። የሃንጋሪ ጸረ ሽብር ፖሊስ የሀገሪቱ ኦሽድ ባንክ ንብረት የሆኑ በሚሊዮን የሚቆጠሩ ዶላሮችና የወርቅ ቡሊዮኖችን ሲያጓጉዙ የነበሩ የጥበቃ አባላትን ካሰረ በኋላ ግዳጅ መርፌ መውጋቱ ተረጋግጧል። ይህ ድርጊት የትሩዝ ሲረም ተብሎ የሚታወቀውንና በዓለም አቀፍ የሰብአዊ መብቶች ድንጋጌዎች በግልጽ የተከለከለውን የምርመራ ዘዴ መጠቀም ነው። እንደ የተባበሩት መንግስታት የጸረ ማሰቃየት ኮንቬንሽን ዩኤን ኮንቬንሽን አጌንስት ቶርቸር አባባል ማንኛውንም ግለሰብ ያለ ፈቃዱ አይምሮውን የሚያዘባርቁ መድኃኒቶች መውጋትና እንደ ከባድ ማሰቃየት ወይንም ቶርቸር ይቆጠራል። መርፌው የተወጋው ዩክሬናዊ የስኳር ህመምተኛ በመሆኑ በደረሰበት የደም ግፊት መርበትበት ራሱን ስቶ ሆስፒታል ገብቷል። የሃንጋሪው ጠበቃ ሎራንት ሆርቫት ድርጊቱን ሲያረጋግጡ የዩክሬን የደህንነት ምንጮች ደግሞ ይህ የሩሲያ መሰሪ የአሰራር ዘዴ ነው ሲሉ በጽኑ ኮንነውታል። አካላዊና አእምሮአዊ ጥቃት የተፈጸማቸው እነዚህ ዩክሬናውያን በአሁኑ ወቅት ወደ ሀገራቸው የተመለሱ ቢሆንም የሃንጋሪ ድርጊት ግን በአውሮፓ ህብረት ዘንድ ከፍተኛ የህግ ተጠያቂነትን ሊያስከትል እንደሚችል ይጠበቃል። በሁለቱ ሀገራት መካከል ያለውንም ግንኙነት ወደ ከፋ ደረጃ ሊያሸጋግረው እንደሚችል ተገምቷል። የአኮቦ ሰብአዊ ቀውስን ተከትሎ በጋምቤላ ድንበር ላይ የታየው ድንገተኛ የሺዎች ስደት። በደቡብ ሱዳን በኩል ያለው ወታደራዊ ግጭት አገር አቋርጦ ኢትዮጵያ ደርሷል። በአንድ ሳምንት ውስጥ ብቻ 100,000 የሚጠጉ ስደተኞች የጋምቤላን ድንበር አጥለቅልቀውታል። የደቡብ ሱዳን ጦር በአኮቦ ከተማ ላይ በወሰደው ወታደራዊ እርምጃ ሳቢያ ህዝቡ ንብረቱን ጥሎ ወደ ኢትዮጵያ በመሰደድ ላይ ይገኛል። ዩኒሴፍ እና የኢትዮጵያ ስደተኞችና ተመላሾች አገልግሎት እንደገለጹት ስደተኞቹ በከፍተኛ የጤናና የምግብ እጥረት እየተሰቃዩ ነው። በተለይም ህጻናትና ነፍሰ ጡር እናቶች መጠለያ አጥተው በሜዳ ላይ መውደቃቸው እጅግ አሳሳቢ ሆኗል። የኢትዮጵያ መንግስት የድንበር ደህንነቱን እያጠናከረ ቢሆንም የሰብአዊ እርዳታ አቅርቦቱ ግን ካለው ፍላጎት ጋር ሊመጣጠን አልቻለም። የድንገተኛ ፍልሰት በጋምቤላ ክልል ያለውን ውስን ሀብት ላይ ትልቅ ጫና ከመፍጠሩም በላይ ለቀጣይ የጸጥታ ስጋት መነሻ ሊሆን ይችላል ተብሎ ተፈርቷል። የዕለቱ ዜናዎች ይህንን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። ጊዜውን እናከብራለን። እውነተኛ ዜናዎችንም እናደርሳችኋለን። ሰብስክራይብ ያድርጉን፣ የደወል ምልክቷን የሚጫኑ ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ ዜና 08። እናመሰግናለን።